የምናየው የምንሰማው ነገር ሁላ ግራ እያጋባን ነው ያለው። አብርሽ እንግዲህስ አንድስ ከተባለችው ልጅ ጋር መጥተዋል። እንዲሁም ደግሞ ዳኒና ሄርሜላም መጥተዋል። ነገሩን አይታችኋል ብዬ አስባለሁኝ። በዚህ ልክ በሴት ልጅ መጫወት ተገቢ ነው የምትሉ እናንተ አላችሁም ብዬ አላስብም። እንኳን ለተመልካች የምሬንን እንደ ማንኛው ህዝብ ግራ የሚያጋባ ነገር ነው እያየን ያለ ነው። ምክንያቱም ሄርሜላ ስታወራ ሰምታችኋል ብዬ አስባለሁኝ። እኔ ይሄ የሚል በቂ ምክንያት ካለኝና በቂ ምክንያት ከኔ ያራቀበትን ነገር ካሳጣኝ ችግር የለብኝም ብላለች ሄርሜላ ማለት ነው። ምናልባት ስታወራ ሰምታችኋል ብዬ አስባለሁኝ። ዴቭም እስከ ዛሬ ድረስ የሩታን ብዙ ጊዜ አይተናል። ብዙ ጊዜ ሲጣሉና እንዲሁም ደግሞ ብዙ ጊዜ ሲጨቃጨቁ አልፎ ተርፎ ደግሞ መፋታት ደረጃ ደርሶ የተፋቱ ሰዎች ናቸው። በዚህ መካከል ደግሞ የተጎዳሁኝ ማንም በማያውቀው መልክ የተጎዳሁኝ እኔ ነኝ። ነገር ግን የታማማ ጊዜ የሆነ ነገር እንትን ብዬ ነበር ይሄንን ኢፍሬምና እንዲሁም ደግሞ ሩታ ከዛም በኋላ ደግሞ ከተሻለውም በኋላ የጠበኩት ነገር ሳይሆን ያልጠበኩት ነገር እያየሁኝ ነበር። ነገር ግን ይሄ የእያንዳንዱ ነገር አሁንም በኋላ ላይ ሳስበው አይ እንግዲህስ ምናልባት ከኔ ለመራቅ ፈልጎ ከሆነ ብዬ ከህይወቴ እንኳን ሊውጣልክ አንተን ካስጨነቅኩ ያልኩትን ሰው ዛሬ ደግሞ ተነስቶ አይ እንግዲህስ እኔ አንዳችሁንም አልፈልግም የሚለው እኔ ምክንያቴን እንኳን ባቃው ችግር አልነበረም። ዳኒኔ ምክንያቴ አላቃውም እያለች ሄርሜላም ከልክ በላይ ስሜታዊ ሆና ወይም ደግሞ ተሰምቷት እያወራች ነው። ዴቭም በዛው ልክ አይ እንግዲህስ እኔ ትላንት ያልጠበኩትና እንዲሁም ደግሞ ያላሰብኩት ነገር ነው ሲናገር የነበረው። ይሄም ነገር ደግሞ እኔ የሚለው የማደርገው ግራ ቢገባኝም አይ እንግዲህስ ብሎ ትቶን ሄዶ ነበር እያላ ዳኒ እንዲሁም ደግሞ ሄርሜላ እንዲሁም ደግሞ ዴቭ እንዲሁም አብርሽ ራሱ መጥቶ ነበር። አይታችኋል ብዬ አስባለሁኝ። ምን የመሰለች ቆንጆ አላ ጉት የቆንጆ እንትን አለበት እንዴ ይሄ አብርሽ ማለት ነው። ቆንጆ ሱስ አለበት ሊባል እንዴ ታዳ እንደዛ ከሊሆና እንደዛ ለአንድ አመት አንድ ተዋን ቆንጆ አምጥቶ ህይወቷን ስቅልቅል አድርጎ እኔ አንዳንድ ጊዜ ግርም ይሉኛል ሴቶች ራሷቸው ምን አይቶ ነው ግን እንደዛ የሚሆኑት ነው። ምክንያቱም አሁን እቺ ልጅ አይ እንግዲህስ እኔ እያለች ነው ያለችው ማለት ነው። ታዳ የሆነ ነገር ተስፋ ካልሰጣችውና የሆነ ነገር ካላለችው ማለት ይሄ ማን ነው አብርሽ አይ እንግዲህስ እያለ ነው። ምክንያቱም ከዚች ልጅ ጋር ከዛኛው ልጅ ጋር ተገናኝቶ የሆነ እንትን ካላላት የሆነ ነገር እንትን ካላለችው እሷም አብርሽ በዚህ ልክ 100% እርግጠኛ ሆኖ አመጣታለሁኝ ሄርሜላ እኔ የማወራው ነገር ምንም ሊገባሽ አልቻለምና እኔ አሳያችኋለሁኝ ለሚዲያም ይሁን ለናንተም እያለ ነው። እኛ እንደ ሴት ቆንጆ ሴት እንትን አለበት እንዴ ቆንጆ ሴት አንተ እዚህ ጋር ህይወቱን አበላሽታ ከዛም በኋላ አልፈልገሽም ልትላት ነው እንዴ? ታዳ ዴቭ ራሱ በትክክል ተናግሯል። ምክንያቱም ሄርሜላን አንድ አመት ቆያ ያቺም ስትመጣ ከአንድ አመት በኋላ አልፈልገሽም ልትላት ነው ወይስ ደግሞ ምን አስበክ ነው? ሐሳቢ ምንም ሊገባኝ አልቻለም እያለ ዴቭም ራሱ ሲያወራ ሰምታችኋል ብዬ አስባለሁኝ። አብርሽ ግን በዚህ ልክ መጫወት በዚህ ልክ መሆን በሴቶች በዚህ ልክ መጨፈር ቆይ ግን ለሱ ይበጅዋል? ግን የሴት ልጅ ኢምባ ሩታ ባለፈው ተናግራለች። እኔም እያለቀስኩኝ ሄርሜላም እያለቀሰች እሷም ሴት ናት እኔም ሴት ነኝ። ስለዚህ አንዳችን ተስፋ መቁረጥ አለብን። ምክንያቱም ይሄ ነገር እኔም የልጄ አባት ነው ልጄ ነገና ከነጎዳ አድጎ አባቴ ባላኝ ሰዓት ትክክለኛ መልስ እንዳገኝለት እንዲሁም ደግሞ እሷም ምርጫው እሷንም ከሆነች እኔንም ከሆነ አንዳችን ከአንዳችን መለያት አለብን እያለች ቅድም ለታም እንዲሁም ብዙዬ መጥታ ነበር። ብዙዬ መጥታ ስታወራ አይ እንግዲህስ እስከ ዛሬ ድረስ እናንተ ምንም የምትተዋወቁ ሴቶች አይደላችሁም። ነገር ግን በወንድሜ በኩል ነው ተዋወቃችሁት። ስለዚህ አንቺም ይቅር በያት አንቺም ደግሞ ይቅርታ አውርዱ በመሃላችሁ አሁን ይወላችሁ በወንድሜ ስም እኔ ለሱ ይቅርታ ይላለሁኝ። እናንተ ላይ ስለተጫወታና እናንተ ላይ የሆነ ነገር ስላደረጋ
አሁን ደግሞ እናንተ ምንም አይነት የሚያጋጫችሁ ነገር የለም። እናንተንም ደግሞ እያጋጫችሁ የነበረው የኔ ወንድም ነው እያለች ቡዜ ወንድሟን እንትን እያደረገች እነሱን ደግሞ እንደምንም አድርጋ አስታርቃለች። አይታችኋል ብዬ አስባለሁኝ። ታዲያ ይሄ ሰው ግን ጤነኛ ነው እናንተ? እኔ እንጃ የምሬን በጣም ነገር ያገባኝ